እግዚአብሔር ካንተ ጋር ከሆነ ምን ትሆናለህ? ችግር አለ አለ፣ ግን ምንም አትሆንም። እሳት ውስጥ ሲገቡ እነ ሲድራቅ ሚሳቅ አብዲናጎ ምንም አልሆኑም። ጌታ አብሯቸው ገብቷል። ዳንኤል አንበሳ ጉድጓድ ውስጥ ሲገባ ምንም አልሆነም። ለምን? ጌታ ከእርሱ ጋር ነበር። የምትኖርበት ስፍራ እና የገጠመ ሁኔታ ሳይሆን ሕይወትን የሚወስነው የአምላክን ቃል ሰምተ ከአምላክ ጋር መኖር ነው። ምንም አትሆንም። ምንም አትሆንም። ምንም አትሆንም። የእግዚአብሔር ቃል በሕይወት ካለ የእግዚአብሔርን ቃል እንደ ይስሐቅ ሰምተን የምንጠብቅ ከሆነ ምንም አንሆንም። ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም አሉ ዘማሪዎቹ። ለምን? አምላካችን መጠጊያችንና ኃይላችን ነው። ባገኘን በታላቅ መከራ ረዳታችን ነው። ይስሐቅ ተቀመጠ። ይስሐቅ ተቀመጠ። ይስሐቅ ተቀመጠ። እንዲህ አይነት ሰው የእግዚአብሔርን ቃል የሚሰማ የእግዚአብሔርን ቃል በልቡ የሚጠብቅ እነዚህ በረከቶች ሁሉ ይመጡለታል፣ ያገኙታል፣ ምንም አይሆንም እና ይሰፋል፣ ይበዛል። የጌራራ አገር ለመቀመጥ ምቹ አይደለም። 5 መሰረታዊ ነገሮች ከዚህ ምንባብ ውስጥ እናወጣለን። የጌራራ አገር ለመቀመጥ ምቹ የሆነ ምድር አይደለም። አንደኛ የጌራራ ምድር የረሃብ ምድር ነው። የጌራራ ምድር ረሃብ፣ የኢኮኖሚ ውድቀት፣ የኑሮ ዝቅጠት ያለበት አገር ነው።